እሺ እስቲ ስንት ላይ ነው ያለው? ይሄ አንዱ ነው ሚዛኑ ይሄው 36 ላይ ነው አንዱ ያረፈው የአንደኛው ብቻ የዚህኛው ማለት ነው። የዚህን ቁመቱን ድጋሚ ልላክልህ ይኸውልህ ሁለተኛ እንዳትጠይቀኝ ነው። አሁን ቁመቱ ይሄው ጠርዝ ይሄው ሜትር ከ50 አየው ቁመቱ ሜትር ከ50 ለቃቀው የውስጥ ስፋቱ ይኸውልህ የውስጥ ስፋቱ 39 የጉርጓዷ ወደ ውስጥ ያለችው ጉርጓድ ማለት ነው። ጥልቀቷ 39 ሴንቲሜትር አያሃት 39 የዚህ የከንፈር ስፋቱ 17 ያዘው ሁሉንም እሱንም ለከላታለሁ ያዘው እሱ ጋር 16 እንደውም እስቲ አውራጣትን 16 የከንፈር ስፋቱ የውስጥ ቀዳዳ ስፋት 10 ሳንቲም ያ 9 ተኩል አካባቢ የውስጥ ቀዳዳ ስፋት 9 ተኩል አካባቢ የከንፈሩ ስፋትም ካስፈለገ ያዘልኝ እስቲ 4 ሳንቲም የከንፈሩ የዋናው ላይ ያለው የመጀመሪያው የከንፈሩ ስፋት ቲክነሱ 4 ሳንቲም ይሄ የአንደኛው ነው። ፈላ እንደዚህ አዞርም እንዳውኑ ለመለካት እንዲመቸኝ ተዟዟሩ ታጋ መሬት እንዳይነካ ነው። እንደሱስ በቃ እሺ ቆይ አይ እሺ አስተካክል ሻርፕ አሁን 33 ላይ ነው ያለው። አንደኛዋ ደግሞ ይኸውልህ የአንደኛዋ ኪሎ ደግሞ 33 እችኛዋ አያት ያዝች ያዝ ቁመት እችም ሜትር ከ50 አያት እችም ሜትር ከ50 ቁመት ውስጧ ቀዳዳዋ ወደ ውስጥ ያለው ቀዳዳ እቺ 23 ሳንቲም የውስጥ ቀዳዳዋ እቺ 23 ሳንቲም አያት ያፍ የከንፈሩ ስፋት እቺ 17 ሳንቲም ይሄ ቀዳዳው 8 ሳንቲም የቀዳዳ የከንፈሯ አፏ ስፋቷ የቀዳዳዋ 8 ሳንቲም የከንፈሩ የጠርዝ ቲክነሱ 5 ሳንቲም ተኩል አካባቢ በቃ 6 ሊሞላ 5 ተኩል አካባቢ እንደሱም ደግሞ ያው ነው በቃ 5 ሳንቲም ማለት ነው። አዮ 5 ሳንቲም 4 ተኩል 5 ሳንቲም አካባቢ የከንፈር ጠርዙ ያለው ይዘቱ ይሄ ነው። በቃ እያንዳንዱ በቃ በጥር ብሎ የሚታይ የእያንዳንዱ ነገር ያለው እንትን ይሄ ነው። የሚጠየቅ ጥያቄ ካለ አሁኑኑ ንገሩኝ እኔ ሳልመለስ